3, 2, 1. ውሻ ነኝ እኮ ነው እኔ ውሻ እንዴ እውነት ውሻ Hey y'all come look at this. ከግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምን ይሆናል? ዘማሪ ነው የምትሆኚው? አንቺ አሁን ለኔ ምንድነው የምትይልኝ? መዝሙር ነው የምትይልኝ? ሰላም ዩቲዩብ እንዴት ናችሁ? ደህና ናችሁ? እንደምን ከረማችሁ? እንደምን ሳምንቱ እንዴት አለፈ? እንዴት ነው? እንግዲህ ሳምንቴን ጠብቄ ከች ብያለሁ። አሪፍ ቪዲዮ ይዤላችሁ መጥቻለሁ። እንጆይ የምታደርጉበት እንድትዝናኑበት ቪዲዮ ይዤላችሁ መጥቻለሁ እና ቪዲዮውን ላይክ በማድረግ ኮሜንት በመስጠት እንዲሁም ቻናሉን ሰብስክራይብ በማድረግ ተባበሩ። እንግዲህ ቻናሉን ማሳደግ አለብን። አሁን ገና 50 ሰብስክራይብ ብቻ ነው እና አትሊስት እስኪ አሁን በዚህ ቪዲዮ እስኪ 100 እናስገባው። ቀለል ያለች እያልን እንጨምራለን። ግን ለጊዜው 100 ይባስ ሰብስክራይብ ቪዲዮን ካያችሁ በኋላ ሰብስክራይብ ያደርጋችሁ ወደፊት አሪፍ ቪዲዮ እለቅላችኋለሁ። እንዲሁም በቪዲዮ መጨረሻ ላይ የማስቀምጠው መልእክት እያያችሁ ቁም ነገር እየጨበጣችሁ እንድትወጡ እላለሁ እና አሁን ቀጣይ ወደ ቪዲዮ እንሄዳለን። ሌትስ ጎ ወደ ቪዲዮ እንሂድ። ስፖርተኛው ይላል አረ ባላ አረስኪ አረ ይደብራል እዲ ተባለ አረስማ ስኬሌተን ጋይስ እኔም ድሮ እንደዚህ ቀጭን ነበርኩ ፍራል ወፍሬያለሁ እንደ እንጃ ግን በቃ የሚገርም ነቆራ ይደብራል። እንደዚህ የምታረጉ ሰዎች ታቀቡ፣ ከድርጊታችሁ ታቀቡ። አረ ዲ እስኪ አሁን ደግሞ ወደ ቀጣይ ቪዲዮ እንሄዳለን። ተኛው ጥያቄ ባለቤትሽ የሚወደው ኳስ ተጫዋች ማን ነው? ባለቤትሽ የሚወደው ኳስ ተጫዋች ማን ነው? እስኪ እንስማት። Good question. የማንቸስተር ኳስ ተጫዋች እሺ፣ ሰልማን ይሄ ነው የሚያስፈልጋቸው ለዩናይትድ ደጋፊዎች። ምንም ስትራይከር አጡ መሰለኝና ሰልማን ይግባላችሁ። እስኪ ሞክሩት ሰልማን። እስኪ አሁን ደግሞ ወደ ቀጣይ ቪዲዮ እንሄዳለን። አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጥ ውሻ ታውቂያለሽ? አለቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ ጠቁመኝ። አሜሪካ ወደ አሜሪካ ይዤ ለመሄድ ታዲያ እኔ ሰው መስዬ ነው እንዴ? እኔ እኮ ውሻ ነው ያልኩት። ውሻ ነኝ እኮ ነው እኔ ውሻ እንዴ? ውሻ ነው ያልኩት። እውነት ውሻ ነው ውሻ ነኝ እውነት። ይሄው እንካ ውሰደኝ፣ ይሄው እንካ ይሄው ውሰደኝ በእናትህ ነው ይችላል። በእናትህ በጣም ይችላል ልጅ አክቲንግ ምናምን ነገር እና ከውሰደኝ አሜሪካ ምናምን ሲባል ከአንዳንድ ወደ ውሻነት ከባድ ነው። እንግዲህ የኑሮ ሲቹዌሽን ነው እንደዚህ ለዚህ ያደረሰኝ። እስኪ ወደ ቀጣይ ቪዲዮ እንሄዳለን። እቺ ማናት? አላውቃትም። እኛ ክፍል የለችም። እኛ ክፍል የለችም። ምንድን እቺ እኛ ክፍል የለችም። እቺ አው ይሄ መሮታል ትምህርት ራሱ። እኛ ክፍል የለች አስጨነቀው ብራዘር። በእናትህ ቀስ ብሎ ይደርስበታል እንጂ እኛ ክፍል የለችም ማለት እኮ በቃ ሲቸግረው ግራ ገባው። ታውቃለህ ምን ሊንጠለጠል ይችላል? ትክክል ነው። ከአማርኛ የምትወጂው ፊደል ምንድን ነው? በ ለምንድን ነው? መላጣ ስለሆነች። መላጣ ነች። ምንድን ነው የምትሆኚው ወደፊት አንቺ ማራናት? የቤተክርስቲያን አገልጋይ ዘማሪ ነው የምትሆኚው? አንቺ አሁን ለኔ ምንድን ነው የምትይልኝ? መዝሙር ነው የምትይልኝ? እስክስታ ምንድን ነው ፍላሽ አላረገ? ኪሩቤል መዝሙር እስቲ መዝሙር በልልኝ እስቲ ኪሩቤል። አውራ ዶሮ ባቶሊቶ ተጣራ ላይ ተጎልቶ ብቅ ስትል ፀሐይዋ ባቶሊቶ ጀሮኋላ እምቧ ዶሮ ላም። አሪፍ ነው። ኮፍያ ለምን ታደርጋለህ? ፀጉሬ እንዳይበርደኝ። አሪፍ መልስ።
ኦኬ መልሶታል መስሎኝ ቀርሞ ሰው ያለውን አትፈልጋል። እስኪ አሁን ወደ ቀጣይ ቪዲዮ እንሄዳለን። ያሲኖ ተመልሷል። ምን ሆነ የምታለቅሰው? በዚህ ጊዜ ግን ሰው ማመን አያስፈልግም ወንድሜ። ሰው አትመን፣ ሰው አትመን፣ ሰው ማመን አያስፈልግም። በእናትህ ግባና እስቲ እናውራ። አልገባም። በእናትህ ና በእናትህ ወንድ ልጅ ሰው አትመን። ምን ዘርፈው ነው? አይደለም ልዘርፍ ነው እያለ ሰው አትመን እያለ ባካችሁ ሰው አትመን። አሪፍ መልእክት ነው። ቴንኪው እናመሰግናለን። አንዳንዴ እናምናለን። የሚታመኑ ሰዎች አሉ፣ ማይታመኑ ሰዎች አሉ። መርጠን እናምናለን። ቴንኪው። ቀጣይ እስኪ ወደ ኔክስት ቪዲዮ እንሄዳለን። ፀሐይ በየት በኩል ነው የምትወጣው? ፀሐይ የምትወጣው በፈለገችበት። እስቲ በፈለገችበት አስረዳኝ። አሁን ፀሐይ ማለት ነው እማዬ፣ አንዳንድ ጊዜ እንደው በጣም ታቃጥል የለ አይደል? አንቺ ጃንጥላ ምናምን ይዘሽ ውይ የዛሬው ፀሐይ ምናምን ትይዝ። አሁን እንደዛ የምትሆነው ማለት ነው ስትናደድ ነው። እውነትህን እኮ ነው፣ እውነትህን ነው። ስለዚህ አሁን ፀሐይ በዚህ በኩል ውጪ፣ በዚህ በኩል ደግሞ ግቢ ምናምን ካለ በጣም ትናደድና ከዛም በኋላ ደግሞ ታቃጥለናለች። ከዛም ሁላችንም እንሞታለን። ስለዚህ በፈለገችው ነው የምትወጣው ወጥቷ። ይኸው ይሄ ነው በፈልገው መልስ። እንደው አንተ እኮ አስተማሪንም ትበልጣለህ፣ እኛንም ትበልጣለህ፣ የዓለም ምሁሮች ሁሉ ትበልጣለህ። አንተ ጨርሰሃል እኮ በጣም ጎበዝ፣ በጣም በቃ አሁን አንተ ከዚህ በላይ አንተን ማስጠናት ወይ ለምን በጣም ብዙ ታውቃለህ። አይምሮክ በቃ እውቀት በእውቀት ስለሆነ ሂድ። እሺ አንተ በጣም ማረጋው ሂድ። በቃ በልጣኛል፣ እኔ አልችልም። ሂድ በቃ ሂድ። ሂድ ምን ይሻለኛል? ምን ላድርገው? ይሄ ልጅ በቃ ይቅርበት ትምህርት ምን ላድርግ? ካልሆነ አሉንም ነው። እምቢ ካለ እኮ መተው እኮ ነው ምንም ነገር። እስኪ አሁን እንደሆነ ቀጣይ ቪዲዮ እንሄዳለን። እኔ ሁሌ ሐኪም ቤት ከሰው ጋር የሚመጣ ሰው ግርም ነው። በተለይ ከቦይ ፍሬንዶች ጋር ምናምን መጡ ቦይ ፍሬንድ ምናምን ያላችሁ ሰዎች ይመጡላል። ሐኪሙ ሰገራ እንድትሰጥ ያው ያዛል። እኔ ጋር ነው የሚያዘው። ተቀባዩ ነኝ። ተቀባይ ነሽ። እሺ በትንሽ የቆንጠር አድርገሽ ሰገራ ይዘሽ ነይ። ዞር ትልና ቦይ ፍሬንዷን ነው የምትለው። አባቴ እኔ ሰገራ የለሽ። እሱ ደግሞ በደረው እማ መድኃኒቱ እኮ አይገኝልሽም። በሽታው መጥቶቅ ያለበት ስጪ ምናምን። ከዛ በስንት ክርክር ምናምን ትሄዳለች። ከዛ በኋላ ግን ቆልላ ነው ይዛ የምትመጣው። በጣም ክርም የሚል ሁሉ እኔ ማዕድን ሚኒስቴር አለው ምን ይሰራልኛል? ነዳጅ ተወዷል፣ ቆጥቡ፣ ትንሽ ነው፣ ለሳምፕል ነው የሚያስፈልገው። ሁሌ ነው የምናገረው። መቆለል ምንድን ነው? ያኔ ቤት ጭቃ ቤት የለኝ እኔ አልለጥፍበት ቆርቆሮ ቤት ውስጥ ነው ይሆንል እና ምንድን ነው የምሰራው? ግን ምንድን ነው እኔ ምሳ እበላለሁ። እኔ ምሳ ስለምበላ እንዳይዘጋኝ ላ መጠን አድርጓት። ጋይስ መጠን አድርጓት። ይሄ እኮ አላዘር ሌቭል ኦፍ ምሳ የሚበላው እንደዚህ እየሰራ ሺት እኮ። ወደ ቀጣይ ቪዲዮ እንሄዳለን። እንስሳት በሚሸጥበት የሮብ ገበያ ሰንጋበሬ 2000 መካከለኛ 1800 እስኪ ሰንጋበሬ 2000 በ1996 ዓመተ ምህረት ይስ አራት እና ከዛሬ 22 ዓመት በፊት ማለት ነው። ሰንጋበሬ 2000 ያይስ በጣም ይገርማል። እንስማ መቶ ዝቅተኛው ከ950 እስከ 1000 በግ ሙኩት 350 መካከለኛው 160 ዝቅተኛው 80 ፍየል ከፍተኛው 250 መካከለኛው 160 ዝቅተኛው ከ60 እስከ 100 ብር ተሽጧል።
በዋለው ገበያ በኩንታል ነጭ ጤፍ 290፣ ሰርገኛ 250፣ ቀይ ጤፍ 220፣ ነጭ ጤፍ 175፣ ድብልቅ ስንዴ 160፣ ዘንጋዳ 210፣ ማሽላ 140፣ ነጭና ቀይ በቆሎ 120 ሲሸጥ ባለፈው ሳምንት 175 የነበረው የቢራ ገብስ 160 ብር ሆኗል። በዚህ መሰረት በመርካቶ አንደኛ ደረጃ የሸኖ ቅቤ 38 ብር፣ አንደኛ ደረጃ የጎጃም ቅቤ 32 ብር፣ ሸኖ መካከለኛ 35 ብር፣ የጎጃም መካከለኛው ደግሞ 28 ብር እየተሸጠ መሆኑን ገበያተኞች ይገልጻሉ። አንድ ፈረሱላ የማረቆ በርበሬ 225፣ የአላባ 200 እንዲሁም የጠደሌ 190 ብር በመሸጥ ላይ ነው። በርበሬ በክረምት ዋጋው እንደሚንር ሸማቾችም ነጋዴዎችም ይገልጻሉ። በስማን ጋይስ በዚህ ጊዜ ነበር መኖር የሆነት እቺ በቃ በየሳምንቱ በጌን እያረኩ ትላለህ። ግን በጣም ልዩነቱ አይታችኋል። ከ22 አሁን ስንት ገብቷል ጤፍ ብር አስቡት። ረብስ ማለት ኖሮታል። ግን ፋዘር ማዘር ምናምን ነገር እኛ ነን እዚህ አብሽር። በቃ እንግዲህ አሁን ወደ መጨረሻው ቪዲዮ ደርሰናል። የመጨረሻው ቪዲዮ እንዳልኳችሁ አሪፍ መልእክት ተወስዱበት ቪዲዮ ነው እና ቪዲዮቹ እንደተዝናናችሁበት እርግጠኛ ነኝ። አሁን ደግሞ በመጨረሻው ቪዲዮ ቁም ነገር የምትወስዱበት ቪዲዮ ነው። በደንብ ተከታተሉት። ወዳችኋለሁ። ቀጣይ ሳምንት እንገናኛለን። ላቭ ዩ። ይሄ ፊልም የብዙዎችን አመለካከት ቀይሯል። ያዩት ሁሉ ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። በዚህ ቪዲዮ የዚህን ፊልም ታሪክ ልንገራችሁ። ማየት ለምትፈልጉ ሰዎች ማይን ይባላል። በ2017 የወጣ ፊልም ነው። ይህንን ቪዲዮ አቋርጡትና ሂዱ እናዩት። ማየት ለማትፈልጉ የፊልሙን ታሪክ ባጭሩ ልንገራችሁ። ማይክ እና ቶም የሚባሉ እነዚህ ሁለት የአሜሪካ ወታደሮች ምዕራብ አፍሪካ ውስጥ ወዳለ ወደ አንድ ቦታ ለአንድ ሚሽን ይላካሉ። ሚሽኑም የአንድ አሸባሪ ቡድን መሪ መግደል ነበረ። ነገር ግን ቦታው ላይ ሲደርሱ ያሰቡት እንዳላሰቡት ሆነው የታጣቂ ቡድኑ አባላት ያዩዋቸውና ወደ እነሱ ተኩስ ይከፍትባቸዋል። ከዚያም ተኩስ ለማምለጥ ሁለቱም ወታደሮች ይሮጡና ወደ በረሃ ውስጥ ይገባሉ። በበረሃ ውስጥ እየሄዱ እያለ ታዲያ ድንገት መሬት ላይ የወደቀ አንድ ሳይን ያገኛሉ። ያ ሳይንም አካባቢው አደገኛ እንደሆነ ወይም ደግሞ አካባቢው ከዚህ ቀደም ጦርነት ተካሂዶበት የነበረ ስለነበረ በአካባቢው ላይ ብዙ የተቀበሩ ፈንጂዎች እንዳሉና ቦታው ላይ አደገኛ ስለሆነ ቀስ ብላችሁ ተራመዱ ወይም ደግሞ ቢአቴንሽን የሚል መልእክት ነበር የያዘው። ጓደኛው ወታደር ማይክ በጣም ይጨነቅና በጣም ጥንቃቄ ማድረግ አለብን ይለዋል ለጓደኛው። ጓደኛው ቶሚ ግን ይህንን መልእክት ችላ በማለት በዘፈቀደ ይራመዳል። ምን ይለዋል? የአካባቢው ነዋሪዎች ራሳቸውን ከወታደሮች ጥቃት ለመከላከል ሲሉ ሆን ብለው የፈጠሩት የውሸት መልእክት ነው፣ እኛን ለማስፈራራት ነው፣ ዘና በል ይለዋል። ማይክ ግን በጣም ተጨነቀ። ከዛ በኋላ እያንዳንዱ እርምጃው ያስጨንቀው ጀመር። በዚህ ጊዜ ጓደኛው ዘና በል ብሎ እንደምታዩት እዚህ ላይ ወደ ኋላ ጭምር እየደነሰ እየተራመደ ያሳየዋል። በዚህ ጊዜ ግን አንድ አስደንጋጭ ነገር ይከሰታል። ተቀብሮ የነበረ ፈንጂ ይረግጣል። ማን? ቶም። አይዞህ አትፍራ ምንም የለም ሲለው የነበረው ቶም ፈንጂ ረግጦ ፈንጂው ፈንድቶ እግሩን ሙሉ ለሙሉ ይቆርጠውና ግማሽ አካሉ ይቀራል። በዚህ ጊዜ ጓደኛውን ለማዳን ማይክ ሊሮጥ ሲል እሱም ፈንጂ ረግጥና ቀጭ የሚል ድምፅ ይሰማል፣ ከእግሩ በታች ማለት ነው። በዚህ ጊዜ ፈንጂ እንደረገጠ ገባው፣ ቀጭ የሚል ድምፅ ስለሰማ ማለት ነው። እሱ ፈንጂ ረግጧል። ጓደኛው ደግሞ ፈንጂው ፈንድቶ በግማሽ አካሉ እዛ ጋር ተኝቷል። ጓደኛውን ደርሶ ማዳን አለበት፣ ግን እሱም ፈንጂ ረግጧል። ያንን የረገጠው ፈንጂ ላይ እግሩን ካነሳ ፈንጂው ፈንድቶ ይሞታል። በፈንጂው እግሩ የተቆረጠው ጓደኛው ቶምም እዛው አቧራው ላይ ወይም በረሃው ላይ እንደተኛ ሽጉጥ ያወጣና ከዚህ በኋላ ግማሽ አካሌን ሆኜ ወደ ቤተሰብ መሄድ አልፈልግም፣ ቤተሰቦችን በጣም እንደምወዳቸው ንገርልኝ በማለት ራሱን ለማጥፋት ሽጉጡን ወደ ግንባሩ ላይ ያደርጋል። እዚህ ጊዜ ወታደሩ ማይክ ጓደኛውን ቶምን እንዳያድነው እሱም ፈንጂ ረግጧል፣ እሱም ከለቀቀ ይሞታል። ስለዚህ ጓደኛህን እባክህን ተው፣ እባክህን እረፍ እያለው ፊት ለፊቱ ጓደኛው ራሱን ያጠፋል። ምክንያቱም ግማሽ አካሉን ሆኖ ወደ ቤተሰቡ መመለስ ስላልፈለገ። በስተመጨረሻ ይሄኛው ጓደኛው አይኑ እያየ ፈንጂ ፈነዳበት፣ አይኑ እያየ ራሱን ሲያጠፋ ጓደኛው ተመለከተ። እስካሁንም አልተነቃነቀም። ረገጥኩት ነገር በእርግጥ ፈንጂ ነው ወይ በማለት ቢላ ከኪሱ ያወጣና ቀስ ብሎ በጎን በኩል ያስገባል። ብዙ ጊዜ ፈንጂ እንደረገጡ ወታደሮች የሚያረጋግጡት በጎን በኩል ስለት ነገር ሻጥ ያደርጉና ምን እንደረገጡ ያሉ። በዚህ ጊዜ አንድ ብረታማ ነገር ይነካና ፈንጂ መርገጡን ያረጋግጣል ማለት ነው። በዚያ ቦታ ላይ በፍርሃት ተሸብቦ እርዳታ ይጠይቃል። ለእርዳታ መምጣት የሚችሉት የአሜሪካ ሬስኪው ቲሞች በቦታው ላይ መድረስ የሚችሉት ከ52 ሰዓታት በኋላ ነው። ያ ማለት እንግዲህ 2 ቀን ከምናምን ማለት ነው። በቦታው ላይ እዛው ፈንጂ እንደረገጠ መቆየት ያለበት። በኋላ
በከፍተኛ ጥም ያልፋል፣ በከፍተኛ አቧራ፣ ሌሊት ብርዱ፣ እንደገና የሌሊት እንስሳት ይመጡበታል። በፊት ህይወቱ ትዝ ይለዋል። አባቱ በጣም ፈሪ ነህ እያለ የሚነግረው ነገር፣ በልጅነቱ ያደረጋቸው ነገሮች ሁሉ ሲመላለሱበት እናያለን። ፊልሙ መካከል ላይ የሚመጣ አንድ የአካባቢው ነዋሪ ሰው አለ። ይመጣና ምን ሆነ ነው የቆምከው ይለዋል። አይ ፈንጂ ረግጫለሁ፣ እግሬን ካነሳው ይፈነዳል ይለዋል። በአካንታ አይምሮ ውስጥ ያለው ነገር ነው የሚፈነዳው፣ ራስህን ነው እያስጨነቅ ያለው፣ ምንም ነገር የለም ይለውና ይሄዳል። ይሄ ወታደር ለ2 ቀን ከምናምን እዛው ቦታ ላይ ይሰቃያል፣ መልኩ ሁሉ እስኪለዋወጥ ድረስ ማለት ነው። በአካባቢው ከተፈተነ በኋላ በመጨረሻ ሙሉ በሙሉ ተስፋ ይቆርጣል። ተስፋ ይቆርጥና በደመ ነፍስ ሆኖ እግሩን ከረገጠው ፈንጂ ላይ ብድግ ሲያደርገው እናያለን። ነገር ግን ብታምኑም ባታምኑም ይፈነዳል ብሎ የጠበቀው ፈንጂ ሳይፈነዳ ቀረ። እንዴት? ደነገጠ። ማለት ከ2 ቀን ከምናምን በኋላ ያኔ ተራምዶ ቢሆን ጓደኛውን ያድን ነበር፣ ብዙ ነገር ያተርፍ ነበር። ከረገጠው ፈንጂ ላይ ሲያነሳ እንዴት አልፈነዳም ብሎ ተመለሰና ፈንጂውን መቆፈር ይጀምራል። ብታምኑም ባታምኑም የረገጠው ፈንጂ ሳይሆን የረገጠው ባዶ የተጣለ የቲማቲም ቆርቆሮ ነበር። ቀጭ ሲል የሰማውም የቲማቲም ቆርቆሮ ክዳኑ ወደ ውስጥ ሲገባ ተነካክቶ ቀጭ የሚል ድምፅ የሰማው። በኋላ አስቡት በዛች ፍርሃቱ ስንት ነገር እንዳጣ። ያም በርካቶች ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። እድሜ ልካችንን የሚያስፈራን፣ የሚያሳድደን፣ የሚያስጨንቀን ነገር ልክ እንደዚህ የቲማቲም ቆርቆሮ ምንም ትርጉም የሌለው ነገር ነው። ብዙዎች ሲወድቁ ስላየን ተመሳሳይ መንገድ መሄድ ያስፈራናል። ኮንተንት ክሬት ለማድረግ እየፈለግን ሰው እንደዚህ ቢለንስ እንደዚህ ቢለንስ የሆነ ቢዝነስ መጀመር እየፈለግን መክሰርን ስንፈራ ገና ያልተፈጠሩ የሌሉ ነገሮችን እየፈራን እድሜ ዘመናችንን የምንከፍለውን መስዋዕትነት የሚያሳይ ፊልም ነው። በጣም የወደድኩት ፊልም ነው። እናንተስ እንዴት አያችሁት?